ዩቲዩብ ላይ ቪዲዮ አሪፍ እይታ እያገኘ አይደለም? አንቺስ ዩቲዩብ ላይ የምትለቂያቸው ቪዲዮዎች አሪፍ እይታ እያገኙ አይደለም? እንግዲያውስ ይህ ላንቺ ነው። ሰላም ውድ ተመልካቾቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ የማሳያችሁ ዩቲዩብ ላይ በጣም ወሳኝ የሚባሉ ሴቲንጎችን ነው። አንድ ሰው ቪዲዮ ዩቲዩብ ላይ ስለለቀቀ ብቻ ቫይራል ይወጣለታል ማለት አይደለም። እነዚህን ወሳኝ የሆኑ ሴቲንጎች ማስተካከል አለብን። የዛ ጊዜ ቪዲዮዋችን ቶሎ ቫይራል የመውጣት እድሉ ከፍ ያለ ነው ማለት ነው። እንግዲህ አሁን ማሳያችሁ እነዛኝ ወሳኝ ሴቲንጎች ነው ማለት ነው። ሰብስክራይብ፣ ላይክ ኤንድ ኮሜንት በማድረግ አበረታቱኝ። አብራችሁን ቆዩ። መልካም ጊዜ። ወደ ሴቲንጎቹ ከማለፋችን በፊት ስለ ዩቲዩብ በጣም ብዙ ማወቅ ያለብን ነገሮች አሉ። ለምሳሌ አንድ ዩቲዩበር አዲስ ዩቲዩበር ማለት ነው የዩቲዩብ አካውንት ሲከፍት በመጀመሪያ ምንድነው ማየት ያለበት? አካውንቱን ቬሪፋይ ማድረግ አለበት ማለት ነው። የአካውንት ቬሪፋይ ካልሆነ የፈለገ ቪዲዮ ጥራት ኖሮት የፈለገ አሪፍ ኮንቴንት ቢሰራና ቢለቀው ያ ቪዲዮ ምንም አይነት እይታ አይኖረውም ማለት ነው። እይታ የለውም ማለት ደግሞ ወቻወሩም ሊጨምር አይችልም ማለት ነው። በመጀመሪያ ቬሪፋይ ሆኗል አልሆነም የሚለውን አካውንታችንን በደንብ አድርገን ቼክ ማድረግ ይጠበቅብናል ማለት ነው። ቬሪፋይ የሆኑ አካውንቶች በአብዛኛው ብዙ ቪው ይኖራቸዋል፣ እንዲሁም ደግሞ ጥሩ የሆነ እይታም አላቸው ማለት ነው። ሌላ ወሳኝ ነገር ደግሞ ዩቲዩብ ላይ ስንለቅ ቪዲዮዎችን ኮንቴንቱ ከምን አይነት ታጎች ጋር ማች ያደርጋል የሚለውን ነገር በደንብ ማየት አለብን ማለት ነው። ይህ ደግሞ ምንድነው የሚጠቅመው? የኛ ቻናል ከሌሎች ተመሳሳይ ከሆኑ ኮንቴንት ከሚሰሩ ቻናሎች ጋር ተፎካካሪ እንዲሆንም ያግዘዋል ማለት ነው። ይህ ማለት ምን ማለት ነው? ተመሳሳይ ከቪዲዮአችን ጋር ተመሳሳይ የሆኑ ታጎችን እንጠቀም ማለት አሁን ለምሳሌ እናንተ ስለ ኩኪንግ ሊሆን ይችላል ኮንቴንታችሁ እና ተመሳሳይ የሆኑ ምግብ ስራ ላይ የሚለቀቁ ቪዲዮዎች ቫይራል የወጡ ቪዲዮዎችን ሰርች አድርጋችሁ ታያላችሁ ማለት ነው። እነሱ የተጠቀሙትን ታጎች እናንተ ቪዲዮአችሁን በምትለቁ ሰዓት አምጥታችሁ ትጠቀሙታላችሁ ማለት ነው። ያ ደግሞ ምንድነው የሚጠቅማችሁ? የእናንተ ቪዲዮ ልክ እንደነሱ ቫይራል የመውጣት ቻንሱ በጣም ከፍ ያለ ነው ማለት ነው። ይህም ማለት የእናንተን አናሊቲክስ አይታችሁ በስንት ሰዓት ላይ ቪዲዮአችሁ ቫይራል እንደሚወጣ አናሊቲክሳችሁን ታያላችሁ ማለት ነው። በዛ በሰዓቱ ብዙ ነገሮችን ከግምት አስገብታችሁ ከለቀቃችሁት የእናንተን ቪዲዮ ልክ እንደነሱ ቫይራል የመውጣት እድሉ በጣም ከፍ ያለ ነው ማለት ነው። ስለዚህ በዚህም ተጠቀሙበት። እሺ በድጋሚ እንኳን ደህና መጣችሁ ውዶቼ። አሁን ማሳያችሁ የዩቲዩብ በጣም ጠቃሚ የሚባለውን ፊውቸር ነው ማለት ነው። ዝም ብለን ቪዲዮ መልቀቅ ሳይሆን እንዴት አድርገን እንደምንሰራበት፣ እንዴት አድርገን ሴቲንጎቻችን እንደምናስተካክል አብረን እናያለን ማለት ነው። ያው እኔም ጀማሪ ነኝ፣ ነገር ግን እስካሁን ያወቅኩትን ትንሹም እውቀት ቢሆን በጥቂቱም ቢሆን ላካፍላችሁ በሚል ነው ማለት ነው። እሺ በመጀመሪያ ስቱዲዮ ዩቲዩብ .com ብለን በጉግላችን ላይ እንሄዳለን ማለት ነው። እንደዛ ከሄድን በኋላ ወደ ስቱዲዮ ዩቲዩብ ያመጣናል ማለት ነው። ከዛ ምንድነው የምናደርገው? እዚች ጋር ሴቲንግ የምትለዋን እንነካታለን ማለት ነው። ሴቲንግ የምትለዋን እንነካታለን። ይሄ በጣም አሪፉና ዋነኛው ፊውቸር ነው። ይሄ ካልተስተካከለ ምንም ብናረገው ምንም አይነት እይታ ሊኖረው አይችልም ማለት ነው። እሺ እንደዚህ አይነት ፊውቸር ይመጣልናል። ከዛ በመቀጠል ምንድነው የምናደርገው? ቻናል የሚለውን እንነካለን ማለት ነው። ቻናል የሚለውን ካንትሪ ኦፍ ሬዚደንስ የሚለውን ኦሬዲ ሞልተናል። ያው የሞላ ነው የሚመጣልን። እዚህ ጋር ግን በጣም ጠቃሚ የሆነ ፊውቸር ነው። ኪወርድን እናስገባለን ማለት ነው። ኪወርዶቻችንን እናስገባለን። ያም ጠቃሚ የሚሆንበት ምክንያት እናንተ ልክ ስትለቁ እነዚህ የጻፋችኋቸው ኪወርዶች በጣም ቫይራል እንዲወጡ ያግዙናል ወይም ደግሞ ይረዱናል ማለት ነው። ለምሳሌ እኔ ይኸው ኢቢኤስ የሚል ጽፌያለሁ፣ ሙስሊም ኮንቴንት፣ ቫይራል ቪዲዮ፣ ትሬንዲንግ እነዚህን የመሳሰሉትን በጣም አሪፍ የምትሏቸውን ኪወርዶች መርጣችሁ እዚህ ጋር ታስገቡለታላችሁ፣ ትጽፋላችሁ ማለት ነው። ሌላው ነገር ደግሞ እዚህ ጋር አድቫንስ ሴቲንግ እንላለን። አድቫንስ ሴቲንግ ትንሽ ኔትወርኩ ስለሚያስቸግረኝ ነው፣ ይቅርታ። እሺ አድቫንስ ሴቲንግ ላይ እንሄድና አውቶማቲክ ካፕሽንስ የሚለው ሁልጊዜም የራይት ምልክት ማድረግ አለብን። ይሄም አንደኛው
ቶሎ ቪዲዮዎቻችን እይታ እንዲኖራቸው ያግዘናል ማለት ነው። ሌላውን ነገር ደግሞ ኦሎ ቪወርስ ቱ ክሊክ ማይ ኮንቴንት የሚለው ሌሎች ተመልካቾችን በእኔ ቪዲዮ ኮንቴንት ክሊፕም ይሁን ኦዲዮ ሰርተው እንዲለቁ እፈቅዳለሁ ማለት ነው። ይህንንም ራይት እናደርጋለን። ሰርድ ፓርቲ ትሬኒንግ የሚለውንም እሱንም ከፈለግን ራይት እናደርጋለን ማለት ነው። ይህን ማድረጋችን ጥሩ የሆነ እውቅና እንዲኖረን ያደርጋል። ቪዲዮዎቻችን ቶሎ እውቅናን ያገኙልናል ማለት ነው። እሺ እነዚህን ካደረግን በኋላ ምንድነው የምናደርገው? እነዚህ እንዳስተካከላችሁ እኔ እንዳደረኩት እንዳያደርጋችሁ ተስፋ አደርጋለሁ። እሺ እዚህ ጋር ደግሞ ዋናው ነገር ነው። አፕሎድ ዲፊልት የሚል ነገር አለ እና እዚህ ጋር ቪዚቢሊቲ የሚል ነገር አለ። እሺ ከሱ በፊት እዚህ ጋር ታይትልም ዲስክሪፕሽንም ማስገባት ይቻላል፣ እናስገባለን ማለት ነው። እዚህ ጋር ቪዚቢሊቲ ላይ ግን እንደኔ ፐብሊክ ባናደርገው ጥሩ ነው ማለት ነው። ወይ አንሊስትድ ላይ ቢሆን የተሻለ ቪዲዮአችን እይታ ይኖረዋል ማለት ነው። አንሊስትድ ላይ ቢሆን ምክንያቱም ቪዲዮዎቻችን ወዲያውኑ እንደለቀቅናቸው ፐብሊክ ከሆኑ ቶሎ ቪው የማግኘት እድሉ ጠባብ ነው። ነገር ግን አንሊስትድ ከሆነ የተወሰነ ሰዓት 5 ደቂቃ ምናምን አንሊስትድ እናደርገውና አንዱን ቪዲዮ ብቻ ይሄኛው አንሊስትድ እንደሆነ ይሆናል። አንድ ቪዲዮን ብቻ አንሊስትድ እናደርገውና ከዛ ትንሽ ቆየት ብለን ደግሞ መልሰን ፐብሊክ ስናደርገው ጥሩ የሆነ ቪው ይኖረዋል ማለት ነው። እዚህ ጋር ደግሞ ታጎች አሉ። እዚህ ጋር የፈለግነውን ታግ መሙላት እንችላለን። ለምሳሌ ቫይራል ቪዲዮ ሊሆን ይችላል። የተለያዩ ታጎችን እዚህ ጋር እናደርጋለን። እዚህ ጋር ዲስክሪፕሽን ደረሱ ይሄንን ማስተካከልን እንዳረሱ ማለት ነው። እነዚህ ነገሮች ካስተካከላችሁ በጣም አሪፍ የሆነ ቪው ይኖረዋል ማለት ነው፣ ቪዲዮዎቹ ማለት ነው። ሌላው ነገር ደግሞ እዚህ ጋር ምን አለ? አውቶማቲክ ቻፕተር እዚህ ጋር ይቅርታ የቅድሙ ሴቭ አላደረግነውም። እዚህ ጋር ታይትል ጽፋችሁ ዲስክሪፕሽን ይሄንን አሁን ለእናንተ ለማሳየት ነው እንትን የምለው። ቪዚቢሊቲ አንሊስትድ ብያለሁ። ታቦችን እንትን እንልና ሴቭ እንለዋለን ማለት ነው። እሺ ሴቭ እያደረገልን ነው። መልሼ እዛው ጋር ልሂድ ማለት ነው። ይሄ አፕሎድ ዲፊልት ያልኳችሁ ነገር ዋነኛው ነገር ነው። እሱ ካልተስተካከለ ምንም ያህል ቪዲዮ ብትለቁም ጥራት ቢኖረውም የዚህን ያህል እንትን አይኖረውም ማለት ነው፣ ቪው አይኖረውም። እሺ ሌላው እዚህ ጋር አውቶማቲክ ቻፕተርስ የሚል አለ። እሱን ራይት ብናደርገው ይመረጣል። እዚህ ጋር ስታንዳርድ ዩቲዩብ ላይሰንስ ነው የሚሆነው ማለት ነው። ካታጎሪ ደግሞ የፈለጋችሁትን መምረጥ ትችላላችሁ። ካታጎሪ ማለት እናንተ የምትሰሩት ለምሳሌ ኢንተርቴንመንት ላይ ከሆነ ኢንተርቴንመንት፣ ፊልም ኤንድ አኒሜሽን ሊሆን ይችላል፣ ኮሜዲ ሊሆን ይችላል፣ ሚውዚክ፣ ሳይንስ ኤንድ ቴክኖሎጂ የተለያዩ ነገሮች አሉ። ፒፕል ኤንድ ብሎክስ የሚል አለ። እሱንም ብትመርጡት አሪፍ ነው። ብቻ እናንተ የምትሰሩበትን ነገር ትመርጣላችሁ። ነገር ግን እያንዳንዱን ቪዲዮአችንን በምንለቅ ሰዓት ፊውቸር አለው። እዚህ ጋር ዩቲዩብ ስቱዲዮ ላይ መተን እንድናስተካክል እድል አለው ማለት ነው። በዛኛው በዩቲዩብ በዋነኛው አፕ ከሆነ እንደዛ ፊውቸሮቹን ቪዲዮአችን እያንዳንዱ ቪዲዮአችን የትኛው ካታጎሪ ላይ ነው የሚለውን አያስመርጠንም። እዚህ ጋር ከመጣን ግን እያንዳንዱን ካታጎሪ ለምሳሌ እኔ የምለቀው ቪዲዮ ስፖርት ከሆነ ያችን ቪዲዮዋን ብቻ ስፖርት ላይ አደርገዋለሁ። አንዷን ቪዲዮ ብቻ መርጬ ደግሞ አሁንም ኢንተርቴንመንት ላይ ላደርገው እችላለሁ። ብቻ እንደፈለኩ ላደርገው እችላለሁ። ይሄኛው ካታጎሪ ግን የምንሰራበትን ነው ማለት ነው። እኔ ኢንተርቴንመንት መጥቻለሁ። እዛኛው ላይ እያንዳንዱን ቪዲዮ ስትለቁ ግን ፒፕልስ ኤንድ ብሎግ የሚል አለ። እሱን ብትመርጡት የተሻለ ቪው ታገኛላችሁ። ምክንያቱም አብዛኞቹ ትልልቅ የሆኑ ዩቲዩበሮች እዛ ላይ ነው በደንብ ሲለቁ ጥሩ የሆነ ቪው እያገኙበት ያለው ማለት ነው። ይህንንም ሪሰርች አድርገው ነው እንትን ያሉት እና እኛም በዛ ብንጠቀምበት በጣም አሪፍ ነገር ነው የሚሆነው። እዚህ ጋር ቪዲዮ ላንጉጅ እኔ አምሃሪክን መርጫለሁ። ታይትል ኤንድ ዲስክሪፕሽን ላንጉጅ የሚለው እዚህ ጋር አምሃሪክ ነው ያደረኩት። ኮሜንት ኦን መሆኑን እናያለን። ሞዴሬሽን ቤዚክ ኮሜንት
ኦን መሆኑን ማየት አለብን ማለት ነው። ስለዚህ እነዚህ በጣም ዋና ዋናና አሪፍ የሆኑ ሴቲንጎች ናቸው። እሺ ይሄንን እንደዚህ አድርገን ሴቭ አደረግነው ማለት ነው። እሺ ሴቭ ሆኖልናል። ሌላው ነገር ደግሞ ምንድነው ላሳያችሁ የምፈልገው ከስተማይዜሽን የምትል ነገር ይሄ ቆይ ሶሪ ሰብታይትል ነው። እዚህ ጋር በአንዱ ቪዲዮ ስለገባው ነው ማለት ነው። እዚህ ጋር ከስተማይዜሽን የምትል ነገር አለች። እሷን እንነካትና እሺ እንደዚህ አይነት ይመጣልናል። ይሄ ኦሬዲ መጀመሪያ የሞላ ነው ማለት ነው። ስንከፍት የሞላው ነው ነገሮች እዚህ ጋር ይመጣሉ። ከዛ በኋላ ከፕሮፋይል አጠገብ ምን አለ ሆም ታብ የሚል አለ። እሱን እንነካዋለን። እሱን ስንነካው እኔ አሁን ይሄንን ኦፍ ነበረ ኦን አድርጌዋለሁ ማለት ነው። የእናንተ እንደዚህ ኦፍ ነው የሚሆነው ማለት ነው ሴቲንጉን ካላስተካከላችሁት። ነገር ግን ጥሩ ቪው እንዲኖረው ይሄንንም ኦን ማድረግ በጣም አሪፍ ነገር ነው። ከዛ በኋላ ኦን ካደረግነው በኋላ እዚህ ጋር ሌአውት የሚል ነገር አለ። ካስተማይዝ ዘ ሌአውት ኦፍ ዮር ቻናል ሆም ፔጅ ዊዝ አፕ ቱ 12 ሰከንድ ሴክሽንስ ይላል። ከዛ በኋላ እዚህ ጋር አድ ሴክሽን ትላላችሁ ማለት ነው። አድ ሴክሽን ይሄኛውን አድ ሴክሽን ካልነው በኋላ እዚህ ጋር አንድ ቪዲዮ መርጠን እናስገባለታለን ማለት ነው። ይሄም ምንድነው ልክ ቪዲዮአችንን አይተው የሚሄዱ ቪወሮች አሉ ማለት ነው። ሙሉ ቪዲዮውን ሳያዩ እና ለነሱ ቤስት የሚባለውን ቪዲዮ እዚህ ጋር በአንደኛው መርጠን እንደዚህ አንድ ቪዲዮ እናስገባለታለን ማለት ነው። እንግዲህ ውዶቼ እነዚህ ያሳዩዋችሁ ነገሮች እኔ በጣም ተጠቅሜበታለሁ የምለው ነገር ነው። በዚህ በዩቲዩብ በነበረኝ አጭር ቆይታ ጥሩ የሆኑ ሴቲንጎች ናቸው። እናንተም ብታስተካክሏቸው እና ቪወራችሁን ብታበዙ ዋናው ዩቲዩብ ላይ ቪው ነው እና በዚህ መልኩ አድርገን መጠቀም እንችላለን ማለት ነው። ስላዳመጣችሁኝና እስካሁን እስከ መጨረሻው ስለቆያችሁ በጣም አመሰግናለሁ። በተመሳሳይ ትምህርቶች እስከምንገናኝ ድረስ መልካም ቆይታ። ሰብስክራይብ፣ ላይክ ኤንድ ኮሜንት ማድረግ እንዳትረሱ። በተመሳሳይ ቪዲዮዎች እንገናኛለን ማለት ነው። መልካም ቆይታ